ክፍል 42 የናይል ተፋሰሶች። አይሁድ ብንሆን፣ የግሪክ ሰዎችም ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13። ከረጅም ጊዜ በፊት የተያዘ የስብሰባ ቀጠሮዬን ለማክበር መንገዱ ሳይዘጋጋ በማለዳ ልወጣ ጥድፊያ ላይ ነኝ። በመስታወቱ ትይዩ ጸጉሬን እያበጠርኩ ሳለ ከሩቅ በሬዲዮ የሚሰማው የጠዋት ዜና ቀልቤን ወሰደው። አንባቢው በመረዋ ድምፅ ከግብፅና ከሱዳን ውጭ ያሉት 9 የአባይ ተፋሰስ አገሮች በውሃው ፍትሐዊ አጠቃቀም ላይ ውይይት ያደረጉ ሲሆን ከኮንጎ ዲሞክራቲክ ሪፐብሊክ በስተቀር ጉዳዩን በፓርላማዎቻቸው ለማጽደቅ ስምምነት ላይ ደርሰዋል ሲል አንድ ያላዋቂ ጥያቄ በውስጥ ያቃጨለ። ለመሆኑ እነዚህ 11 አገራት እነማን ናቸው? ደግሞስ በአባይ ውሃ ምን አገባቸው? ይህንኑ እያሰላሰልኩና በቀጣይነት በዚህ ርዕሰ ጉዳይ ራሴን ማስተማር እንዳለብኝ እያሰብኩ መኪናዬን አስነስቼ ወደ ቀጠሮዬ መገስገሴን ተያያዝኩ። በርዝመቱ በዓለም ወደር የማይገኝለት የናይል ወንዝ እንደ ስሙ ገዝፎ በረሃ አቋርጦ ሱዳንንና ግብፅን እያለማ ወደ ሜዲትራኒያን ባህር የሚፈሰው ብዙ ትላልቅና ትናንሽ ገባር ወንዞችን አካቶ ነው። ብሉ ናይል በመባል የሚጠራው ከኢትዮጵያ የሚነሳው ወንዝ ከሀገር ውስጥ ተከዜን፣ ከኤርትራ መረብን፣ ከሱዳን አትባራን ቀላቅሎ ካርቱም ላይ ከዋይት ናይል ጋር ይዋሃዳል። ነጭ አባይ ከኪኪዚ ተራራ ስር ከሚፈልቀው ከሩቶቩ ምንጭ ተነስቶ የታንዛኒያን ካጌራ ወንዝ ጨምሮ ወደ ቪክቶሪያ ሐይቅ ይፈሳል። የቡሩንዲው ሮቪሮዛና፣ የሩዋንዳው ኒያባሮንጎ የታንዛኒያ ድንበር ላይ ይላተሙና ሩሶም የተሰኘውን ፏፏቴ ይፈጥራሉ። ቪክቶሪያ ናይል ተብሎ የሚጠራው ከቪክቶሪያ ሐይቅ የሚነሳው ወንዝ በምዕራብ ዩጋንዳ ያቋርጥና የኪዮጋን ሐይቅ መግቦ የካሩማንና የሙርቺሶን ፏፏቴዎች ፈጥሮ ከኮንጎ ሰማያዊ ተራሮች ከሚነሳው አልበርት ሐይቅ ጋር ይቀላቀልና ወደ ደቡብ ሱዳን በማቅናት የተራራው ናይል ወይም ባህር አልጀበል የተሰኘውን ስያሜ ይይዛል። ወዲያው የዲንካ ሰዎች ከሚኖሩበት ኖ ሐይቅ ጋር ተቀላቅሎ ነጭ ናይል ወይም ዋይት ናይል የሚለውን ስያሜ ያገኝና ከኢትዮጵያ ከሚመጣው ብሉ ናይል ጋር ወይም አባይ ጋር ካርቱም ላይ ተዋህዶ ወደ ግብፅ ረዥሙን የበረሃ ጉዞ ይጀምራል። አስገራሚውን የናይልን አፈጣጠር ካጠናው በኋላ ወንዙን የተንተራሰ ተምሳሌታዊና ትምህርታዊ ሐሳብ በልቤ ተጫረ። ለመሆኑ የኮንጎ አልበርት፣ የዩጋንዳው ኪዮጋ፣ የታንዛኒያው ካጌራ፣ የብሩንዲው ሩቪሮዛ፣ የሩዋንዳው ኒያባሮንጎ፣ የዩጋንዳው ኪዮጋን፣ የደቡብ ሱዳኑ ኖ ሲገናኙና አንድ ወንዝ ሆነው ወደ ካርቱም ሲፈሱ እኔ ኮንጓዊ ነኝ፣ ከዩጋንዳው ውሃ ጋር ጎን ለጎን አልሄድም፣ እኔ ታንዛኒያዊ ውሃ ነኝ፣ ከብሩንዲ ውሃ ጋር አልቀላቀልም ይሉ ይሆን? የኤርትራው መረብ ከኢትዮጵያው አባይ ጋር ሲገናኝ ካንተ አጠገብ አልፈስም ብሎ ጥግ ጥጉን ይሄድ ይሆን?
ነጩና ጥቁሩ አባይ ካርቱም ላይ ሲገናኙ የቀለም አብዮት ፈጥረው እርስ በርስ ይናናቁ ይሆን? በቋንቋ ሲጋጩ ይሆን ስል ራሴን ጠየቅኩ። ውሆቹ ምንም እንኳ በአገራቸው የተከበሩ ስም የወጣላቸው ቅኔ የተዘረፈላቸውና የተቀነቀነላቸው ቢሆኑም የፈለቁበት ምድር ባህል ሳይበግራቸው፣ ቋንቋና ቀለም ሳይለያቸው፣ የፖለቲካ አመለካከት ሳያጣላቸው፣ ታሪክ ሳያጨቃጭቃቸው ተዋደውና ተዋህደው በአንድ ስም እየተጠሩ ይፈሳሉ። እኛም በክርስቶስ ኢየሱስ አምነን በአንዱ መንፈስ ስንጠመቅ አንድ የዘላለም ሕይወት ወንዝ ውስጥ ገብተናል። በራሳችን የፈለገውን ያህል ዝና፣ ክብር፣ ታሪክ፣ ስም፣ ሀብት የነበረን ብንሆን በዚህ የሕይወት ወንዝ ውስጥ ስንገባ የቀድሞ ማንነታችን በክርስቶስ ማንነት ተውጦ ጠፍቷል። አሁን ታሪካችንም መጠሪያችንም እርሱ ነው። ብዙዎች በገቡበት መጠን እያደገና እየሰፋ የሚሄደው ይህ ክርስቶስ የሚባል ወንዝ ሁሉን እያሸነፈ እየገዛና እየጠቀለለ ይተማል። በዚህ የሕይወት ወንዝ ውስጥ የገቡ ሁሉ ማንነታቸውን እየጣሉ የእርሱን ማንነት ለብሰው ወደ ዘላለም ይገሰግሳሉ። ለዚህ ነው ሐዋርያው ጳውሎስ በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩቴስም፣ ባሪያም፣ ጨዋ ሰሙም መሆን አልተቻለም፣ ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው ያለው። እንጸልይ። እግዚአብሔር ሆይ ከአንተና ከበጉ ዙፋን ከሚፈልቀው የሕይወት ወንዝ ገባር ስላደረከኝ አመሰግንሃለሁ። በዚህ የሕይወት ወንዝ ውስጥ ከሌሎች ገባሮች ጋር ስፈስ አሮጌ የሥጋ ታሪክ እየደረደርኩ የራሴን ኩሬ እንዳልሠራ እባክህ ከራሴ አድነኝ። እኔነቴን ጥዬ ባንተ ተጠቅልዬ እንድኖር እርዳኝ። ከወገኖቼ ጋር በውጭ ያለኝን ልዩነት ሳይሆን በውስጥ ባንተ ያለንን የሕይወት አንድነት እያየሁ በቅዱስ ኅብረት አብሬያቸው እንድጣመር አብሬያቸውም ወደ ዘላለም እንድፈስ እርዳኝ። አሜን።